ሃይ እንዴት ናችሁ? ዛሬ ጉዞ ወደ ዶክተር ዮሴፍ ስፔሻሊቲ ዴንታል ክሊኒክ እናደርጋለን። የፊት ጥርሴ ከላይ ተደራርቦ ነበርና እሱም በብሬስ ወደ ኖርማል ፖዚሽን ለመመለስ ቀጠሮ ይዘናል። ስለዚህ ዛሬ አብራችሁኝ እንድትውሉ ፈልጋለሁ። ብሬስ ሲባል የሆነ ከባድ ብረት ጥርሳችን ላይ አድርገን አፍ ለመክፈት፣ ምግብ ለመብላት እንዲሁም ወሬ ለማውራት የሚከለክለን መስሎኝ ነበር። እመኑ ጌታን ኤክስፔክት እንዳደረግኩት አይደለም፣ ቀላል ነው። እዚህ ጋር ሳልነግራችሁ እኔ ጥርሴን ቱዝፔስት በመጠቀም ጠዋትም ማታም ነበር ማጸዳው። ነገር ግን እዚህ ጋር ዶክተር ኤግዛማይን ሲያደርግ ቆሻሻ አገኘና መታጠብ አለበት አለኝ። ኦኬ ልታጠብ አልኩኝ። አላመንኩበትም ነበር ቆሻሻውን ማለት ነው። ከዛ ግን ካጠበኝ በኋላ ለካስ ጥርሴ እንደዚህ ነበረ ብዬ እንድገነዘብ ነው ያደረገኝና ንጽት ፍክት ብላ ይሄው ብሬሴም ተደረደረ። እዩት። እኔ በጣም ወድጃለሁ ብሬሴን። እናንተስ? ኮሜንት ሴክሽን ላይ እጠብቃለሁ። ከዛሬ 15 ቀን በፊት መጥቼ ነበርና ጥርሴ የኋለኛው ጥርሴ ብዙ ጊዜ ይቦረቦራል፣ እሞላለሁ፣ ይፈረፈራል። ምክንያቱም ከጥንቃቄ ጉድለት ነው። ይሄ ቆሎ ምበላለው፣ አጥንት የሚያገኘውትን ኤቭሪቲንግ ነው ምበላበትና ፍርክስ እያለ በጣም ብዙ ጊዜ ነው የምሞላውና ለዚህ ነገር መፍትሄ ይኖራችኋል ወይ ብዬ ጠየቅኳቸው። ኦፍ ኮርስ መፍትሄ አለን። ዝርኮኒያ ጃኬት ክራውን ቢደረግልሽ ከ25 ዓመት በላይ ትጠቀሚበታለሽ እንደ ኖርማል ጥርስሽ አሉኝ። ሳምፕል ተሰርቶልኝ መጥቶ ነበርና የዛን ቀን ደርሷል። ይሄውና ኢንቪዝላይን ብሬስ የስር ህክምና ሙሌት ለምትፈልጉ ዶክተር ዮሴፍ ስፔሻሊቲ ዴንታል ክሊኒክ የመጀመሪያ ምርጫችሁ ይሁን እላለሁ። አድራሻቸው ፓዌ ህንፃ እንቁላል ፋብሪካ 4ኛ ፎቅ